ቂርቆስ ወረዳ 8 ኮሚኒኬሽን ጽህፈት ቤት ነው። ለቃለ መጠየቁ ፈቃደኛ ስለሆንሽ አመሰግናለሁ። መጀመሪያ ስሜ ይላል። እንግዲህ ዛሬ የተገናኘ ነው ካሳንቺስ ሰንበት ገበያ ላይ ነውና አቅርቦቱ ምን ይመስላል? እዚህ ጋር መጀመሩ በፊት የካ ወረዳ 6 ቀጠና 33 የነበረው ቅዳሜና እሁድ ገበያ ወደዛ ሄዷልና አሁን እዚህ ጋር መጀመሩ ለእናንተ ጥቅሙ አድቫንቴጁ ያለውን ነገር እስኪ የኛ ጥቅም ምን እንደሆነ ታውቂያለሽ? ያው ርቀት እንዳንሄድ አድርጋችሁልናል። ጥራት ያለው ነገር እዚህ ጋር እያየሁ ነው። ጥራት ያለው ነገር ግን ትንሽ ከሞላ ጎደል ፍሩት በበቂ ሁኔታ እዚህ ጋር ላይ አትክልት ነው። እንደውም ዛሬ የተሻሻለ ነገር አይቻለሁ። በተጨማሪ ጥራቱ በጣም ቆንጆ ለመናገር ጥራቱ ቆንጆ። ዋጋው ካለው ከዋጋው አንፃር ያው ጥራቱ ቆንጆ ስለሆነ መሰለኝ ዋጋውም ያው ተመጣጣኝ። እዚህ ጋር መጀመሩ ለምሳሌ ቅድም እንዳልኩሽ ቀጠና 33 የነበረው ቅዳሜና እሁድ ገበያ ወደ የካ ወረዳ 6 ሄዷልና እናንተ ጋር ወደ ሰፈራችሁ ደግሞ ሲመጣላችሁ ያለውን ነገር ብንነግር ለማህበረሰቡ በጣም ጥሩ ነው። ምክንያቱም ተጨማሪ የሆነ ታክሲ ትራንስፖርት አታውጪም። በአቅራቢያ የምትፈልጊውን ነገር ሮጥ ብለሽ መጥተሽ ብድግ አድርገሽ ልጆች ለሁሉ ነገር የሚቀርበት ጥሩ። ለቃለ መጠይቁ ፈቃደኛ ስለሆንሽ እናመሰግናለን። ቅዳሜና እሁድ ገበያ ወይም ደግሞ ሰንበት ገበያ ላይ ነው የተገናኘ ነው እና ይሄ ገበያ የት ነበር መሰለሽ? ቀጠና 33 ነበር። እሱ ወደ የካ ወረዳ 6 ሄዷል እና እዚህ ጋር እናንተ ቤታችሁ አጠገብ መሆኑ ያለውን ነገር ሲግልጅ ስለ ገበያው ጎማን ጥራት ምን ይመስላል ስታይ? በጣም ጥሩ ነው። አቅርቦት ሁሉ ነገር ያምራል። አሪፍ ነው። ተቀነሰ ተመዝገብ። እሺ፣ በተለጠፈው ዋጋ ነው የተሸጠላችሁ? አዎ፣ የተለጠፈ ዋጋ ነው። ምንም አልተጨመረም። ተቀነሰ ራሱ። አሁን እዚህ ካሳንቺስ እናንተ እዚህ ሰፈር ነሽና ያው አንቺን ብቻ ሳይሆን ሌሎች የሚገዙ ሰዎችም አሉና እዚህ ጋር የሚመጡ ሰዎች አሉና ለነሱ እዚህ ጋር አድቫንቴጁ ጥቅሙ እዚህ ጋር መሆኑ ጥቅሙ ምንድነው? ሁሉ ነገር አቅማችሁ መግዛት ነው። ጥቅሙ ነገር ሁሉ ነገር ተቀነሰ። ሽንኩርት 90 ብር ነበረ፣ 50 ብር ገባ። 50 ብር ገባ። ድንች 90 ብር ነበረ፣ 40 ብር ገባ። ተቀነሰ። ጥቅል ጎመን 80 ብር ነበረ፣ 30 እንደመጠን ገባ። ቆስጣ 30 የ100 ብር ነበረ፣ የ30 ብር ገባ። ሁሉ ነገር ተመስገን። አመሰግናለሁ። ለቃለ መጠይቁ ፈቃደኛ ስለሆንሽ አመሰግናለሁ። ዛሬ የተገናኘነው ካሳንቺስ ሰንበት ገበያ ላይ ነው። ሰንበት ገበያ ያው እንደሚታወቀው የተለያዩ አቅርቦቶች አሉና ቀጠና 33 የነበረው ቅዳሜና እሁድ ገበያ ወደ የካ ወረዳ 6 ሄዷልና ከዚህ ጋር መጀመሩ ሰንበት ገበያ መጀመሩ ለእናንተ ጥቅም ምንድን ነው? አንደኛ በአካባቢያችን በአቅራቢያችን፣ ሁለተኛ ነገር ዋጋ በቅናሽ ዋጋ ማግኘት፣ ሶስተኛ ነገር ጥራት ያለው እቃዎች ማግኘት። እነዚህ ሁሉ ተደምረው ለእኛ በጣም መልካም ነገር ነው። መልካም ነገር ነው ብለን ነው ማለት ነው። በጣም አንድ ሁለት ኩንታሎች ናቸው ቢጨመርና በርከት ያለ እቃዎች ቢኖሩ ይመረጣል። መልካም ነው ብለን ነው ማለት ነው።